ቡና እናፈላለን ብለው ደፋ ደፋ የሚሉ ሴቶች ይገርሙኛል። ቡናን ማፍላት ረጋ ብሎ እያሳመሩ ነው። ስነ ስርዓቱ ውበቱ ነው ደስ የሚለኝ። አለዚያ ጥቅሙ ምንድን ነው ትላለች። ቡና ከማፍላቷ በፊት ተጣጥባ ረጅም የአገር ልብሷን ትለብሳለች። የቡና ልብሷን ገርዳሳ ሸብ ቀጭን ነጠላ ክብ ትከሻዋ ላይ ጣል ታደርግና የቡና ልዕልት መስላ ከልዩ በርጩማዋ ላይ ቁጭ ትላለች። በጥሩ ሁኔታ የነደደ እሳት ለጥሩ ቡና አስፈላጊ ነው ስለምትል ትርክክ ብሎ የነደደ ከሰል በልዩ የከሰል ምድጃ ታስቀርባለች እና ልዩ የብረት ምጣዷን ከመጣዷ በፊት ለስሜቷ ተስማሚ የሆነ ሙዚቃ ትከፍታለች። ቡናውን የምትቆላው ሙዚቃውን እየተከተለች በስልት ነው። እንደሷ ልዩ ወዝ ያለው ቡና የምትቆላ ሌላ ሴት አላየሁም። አንድ ፍሬ ቡና አያርባትም። አንድ መልክ፣ አንድ ወዝ ይዘው ይወጣሉ። በሙዚቃው እየታጀበችና በስልት እየተራመደች ክፍሉን ታሻትታለች። ማሻተት ትወዳለች። መዓዛው ብቻ ሱስ ይቆርጣል። እንደ ሌሎች ሴቶች ራሷ የቆላችውን ቡና ሌላ ሰው አታስወቅጥም። ራሷ ናት የምትወቅጠው። አወቃቀጡ ፍጹም መሆን አለበት ትላለች። ከሰሉ እንደገና ይራገባል። እሳቱ ትርክክ ሲል በጥንቃቄ ታጥበው ከሚቀመጡት ጀበናዎቿ ውስጥ አንዱን ትጥዳለች። ሌላ ሙዚቃ ትለውጣለች። እንግዲህ አይኖቿ ከጀበናው ላይ አይነሱም። ውሃው ለተወሰነ ደቂቃ ይፈላል። ቡናው በተወሰነ ደቂቃ ይጨመራል። ለተወሰነ ደቂቃ ይንተከተካል። በተወሰነ ደቂቃ ይከለሳል። ስኒዎች በቀይ ጨርቅ በተሸፈነ ረከቦት ይቀርባሉ። ሰው ይኑር አይኑር የሚቀርቡት ስኒዎች ቁጥር ደግሞ 6 መሆን አለበት። ደግሞም ጆሮ የሌላቸው የቡና ስኒዎች መሆን አለባቸው። የቡና ስኒ አያያዝ የራሱ የሆነ ስነ ስርዓት እንዲኖረው ያስፈልጋል ባይነች። አይ ስኒ አያያዝ፣ አይ ቡና አጠጣል ይላብኝ። ጀበናው በስነ ስርዓት ይወጣል። ዕጣኑ በስነ ስርዓት ይጤሳል። ቡናው እየተንተከተከ ሲፎክር ዕጣኑ ቦግ ብሎ ሲጨስ የዕጣኑ ሽታና የአቦል ቡናው መዓዛ ተዋህደው አፍንጫ ሲያውዱ እጆቿን እንደገና ተጣጥባ ቡናው እስኪሰክን ድረስ ከዕጣኑ ጢስ ጋር በሐሳብ ትባክናለች። ፈገግ ብላ ፈገግታ ተጎናጽፋ ለዘብ ያለ ሙዚቃ ታደርጋለች። ጀበናውን ከፍ አድርጋ ቡናውን በረጅ